የኩሽናውን እድሳት ጀመርኩኝ። ሰላም እንዴት ናችሁ? በደንብ ሪፖስት ኮፒ ሊንክ ያደረጋችሁ ይሄንን ቪዲዮ ይዩት። እንግዲህ ዛሬ ከአንድ ወታደር ከአንድ ጀግና ወታደር እንዲሁም ከአንዲት ጠንካራ ሴት እናት የተወለደች ልጅ አስተዋውቃችኋለሁ። እንግዲህ ትምህርቷ ላይ በጣም ጎበዝ የነበረች ከ1 እስከ 12 ስትማር በጣም ጎበዝና ከኦል ከክላስ ስትሸለም የነበረች ተማሪ ነች። እንግዲህ በዚህ ህይወቷ ከአንደኛ ክፍል እስከ 11ኛ ክፍል በነበረችበት ጊዜ በሰንበት ትምህርት ቤት ያደገችና ፈርሃ እግዚአብሔርን የምታክ ስትሆን ባለው ችግር በነባራዊ ሁኔታ ምክንያት በእናቷ መታመም በአባቷ መዳከም የተነሳ የተለያዩ ስራዎችን ለመስራት እንግዲህ ከሰንበት ትምህርት ቤት ስለተፈናቀለች ልጅ ነው ማዋያችሁ ማጫወታችሁ ማለት ነው። እንግዲህ ያቺ ሴት እኔ ራሴ ነኝ። በነገራችን ላይ ክላስ ላይ በጣም ጎበዝ ተማሪ ነበርኩኝ። ካርዶቼን አሳያችኋለሁ። ከአንደኛ ክፍል እስከ 7 እስከ 11 ክፍል በመማርበት ጊዜ ሰንበት ትምህርት ቤት ያደኩኝ ሲሆን እናቴና እኔ አረቄ እንደውም ጨቃ እያወጣን ነበረ አባቴን ጎን ለጎን የምናግዘው። አባቴ ነጋዴ ነበረ። በነገራችን ላይ ንግድ ዓለም ውስጥ መክሰር አለ። እንግዲህ የተለያዩ ስራዎችን ጀምሮ ስራው ተቋርጦበት አቁሟል ማለት ነው። አሁን እንግዲህ እኔ ደርሼ እሱን ለማገዝ ስለበቃው የድንግል ማርያም ልጅ ስሙ የተመሰገነ ይሁን። እናቴ ደግሞ ይሄውና እንደምታዩት የእናቴንም ነገር ታውቃላችሁ። እሷ ባመማት ጊዜ እኔ ከሰንበት ትምህርት ቤት ቀጥታ ወጣውና የተለያዩ ስራዎችን ለመስራት ተገደድኩኝ። እነሱን ለማገዝ ታናናሾቼን ለማገዝ ቁጭ ከመል ብዬ ወደዛ ያልኩ መሯሯጥ ጀመርኩኝ። እንግዲህ ክላስ ዩኒቨርሲቲ ሰላሌ ዩኒቨርሲቲ ደርሶኝ እንግዲህ ከባላንስ ጋር ተያይዞ ቀርቼ ቤተሰቦች ያጠገብ ሆኜ ያገዝኳቸው እማራለሁ ብዬ ጅንካ የቀረው ጀግና ሴት ነኝ። ኤኒዌይስ ራሴን ጀግና ምናምን ብዬ ማካበድ አልፈልግም፣ ግን እኔ ካሳለፍኩት አንፃር ራሴን ጀግና ነኝ ብዬ ነው ማስበው ብዙ ጊዜ። ለማንኛውም ዛሬ አባቴን በደንብ አሳያችኋለሁ። ቤቱንም እድሳት ጀምሬያለሁ። እናንተም በደንብ አበረታቱኝ። ከታች ያስቀመጥኩትን ሁሉንም አካውንት በደንብ ፎሎ አድርጉልኝ። አባትሽን ማየት እንፈልጋለን ላላችሁ አባቴን አሳያዋለሁ። የኔ ህይወት ታሪክ ብዙ ነው፣ ተነግሮ አያልቅም፣ ገና ይቀጥላል። ፓርት 2 በሉኝ። ወዳችኋለሁ። ባይ